እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። ሌላው ጫት ይቅማል፣ አንተ አትቅምም። ምን ቸገረ? በአንተ ገንዘብ ነው የገዛህ። እኛ እኮ እንደ አስተዳደራዊ ጉዳይ ነው የምናወራ። በአንተ ገንዘብ አይደለም የገዛህ፣ በራሱ ብትፈልግ ቃም ከሱ ጋር፣ ባትፈልግ ታው። እንደ ምሳሌ ነው ያነሳሁት። ሰፊ መብት እያለን እዚህ ላይ ማጠናከር ምን ያመጣ? መቻቻል ማለት ይሄ ነው። ለምንድን ነው በትንሽ ነገር ወንጀል ውስጥ የምንገባ? ወንጀል ሐሜት ነው። ሐሜት ትልቅ ወንጀል ነው። ትላልቅ ዙልም ውስጥ ለምንድን ነው የምንገባ? እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ሌላው ጫት ይቅማል፣ አንተ አትቅምም። ምን ቸገረ? በአንተ ገንዘብ ነው የገዛህ። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው። እኛ እኮ እንደ አስተዳደራዊ ጉዳይ ነው የምናወራ። በአንተ ገንዘብ አይደለም የገዛህ፣ በራሱ ብትፈልግ ቃም ከሱ ጋር፣ ባትፈልግ ታው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። ብትፈልግ ቃም ከሱ ጋር፣ ባትፈልግ ታው። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት። ብትፈልግ ቃም ከሱ ጋር፣ ባትፈልግ ታው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ብትፈልግ ቃም ከሱ ጋር። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው። ብትፈልግ ቃም ከሱ ጋር